ይህንን ያውቃሉ? ምዕራፍ 13 ከዓለም አስደናቂ ግኝቶች መካከል አውሮፕላን ቀዳሚ ነው ብንል ማጋነን አይሆንም። ዕውቀትና ችሎታ ለቤተሰብ ተመርጦ የታደለ እስኪመስል ድረስ አውሮፕላንን ለዓለም ሕዝቦች ያበረከቱት ሁለት ወንድማማቾች ናቸው። እንደ አውሮፓውያን አቆጣጠር ዲሴምበር 17 1903 አሜሪካውያን ወንድማማቾች ዊልበር ራይት እና ኦሊቨር ራይት የመጀመሪያውን ስኬታማ አውሮፕላን በመፍጠር የሰው ልጅ እንዳሞራ በሰማይ እንዲበር አድርገዋል። በአፍሪካ ሰማይ ላይ በ1934 ዓመተ ምህረት አውሮፕላን ያበረሩት የመጀመሪያዋ ሴት ካፒቴን ሙሉመቤት እምሩ ይባላሉ። በ1936 ዓመተ ምህረት ለብቻቸው ሆነው አውሮፕላን ያበረሩት ካፒቴን አሰገደች አሰፋ ናቸው። በዓለማችን እጅግ አነስተኛ የቆዳ ስፋት ያላቸውን ሀገራት ያውቃሉ? ቫቲካን ሲቲ 0.44 ኪሎ ሜትር ስኩዌር፣ ሞናኮ 2.10 ኪሎ ሜትር ስኩዌር እና ናውሩ 21 ኪሎ ሜትር ስኩዌር የቆዳ ስፋትን በመያዝ ቀዳሚዎቹ ሀገራት ናቸው። ከዓለም ሀገራት ለመጀመሪያ ጊዜ ሳተላይትን ወደ ህዋ ያመጠቀችው ሀገር ሩሲያ ናት። እንደ አውሮፓውያን አቆጣጠር ኦክቶበር 4 1957 በቀድሞዋ መጠሪያዋ ሶቪየት ህብረት የመጀመሪያዋን ስፑትኒክ የተባለችውን የህዋ ሳተላይትን በተሳካ ሁኔታ ማምጠቅ ችላለች። ሩሲያ በህዋ ሳይንስ ላይ ሌሎች ሁለት አስደናቂ ተግባራትንም ከውናለች። እንደ አውሮፓውያን አቆጣጠር አፕሪል 12 1961 ቮስቶክ በተባለች መንኮራኩር ወደ ህዋ የተጓዘው የመጀመሪያው ሰው ዩሪ ጋጋሪን የሚባል ሲሆን ከምድር ወደ ህዋ በስፑትኒክ 2 የተጓዘችው የመጀመሪያዋ እንስሳ ውሻ ናት። እንደ አውሮፓውያን አቆጣጠር በ1970 የተጓዘችውና ላይካ የተባለችው ውሻ በሰላም ደርሳ በመመለስ የጀግና አቀባበል ተደርጎላታል። ቢኪኒ ፓንትና ኒውክሌር ቦምብ አንዳች ጉዳይ እንደሚያገናኛቸው ያውቃሉ? ቢኪኒ ፓንትና ቢኪኒ ደሴት አሜሪካ የኒውክሌር ቦምቦችን በጃፓን ከተሞች ላይ ከመጣሉ አስቀድሞ ሙከራ ያደረገችው እንደ አውሮፓውያን አቆጣጠር በ1945 በፓሲፊክ ውቅያኖስና በቢኪኒ ደሴት ላይ ነበር። በዚህ የአቶሚክ ቦምብ ሙከራም ከፍተኛ ድምፅ፣ የሙቀት ግለት፣ አስደንጋጭ ብርሃን፣ ወጀብና መንቀጥቀጥም ተፈጥሯል። ይህንን የተረዳውና ሉዊስ ሬርድ የተባለ ግለሰብ በቦምብ ሙከራው ላይ የተፈጠረውን በማስተዋል አንድ የውስጥ ልብስ ሐሳብ ብቅ አለለት። ይህም ቢኪኒ የተባለውን የሴቶች ፓንት በመስራት ወንዶች እንደ ቦምቡ ሙከራ ስሜታቸው እንዲግል፣ የአድናቆት ድምፅን እንዲያወጡ፣ ንዝረት እንዲሰማቸው፣ የሰውነት ሙቀትና አይናቸው በምኞት ብርሃን እንዲፈካ ለማድረግ ነው። እንደ አውሮፓውያን አቆጣጠር በ1946 ዘመን የሉዊስ ሬንድ ሐሳብ ተሳክቷል። በርካታ ሴቶች ለቢኪኒ ፓንት ቅድሚያ ይሰጣሉ። እጅግ ብዙ ወንዶች ቢኪኒ ፓንት በለበሰች ሴት ስጋዋ ምኞት ይፈርጥባቸዋል። በዓለም የሰው ልጆች ታሪክ እጅግ ተጽዕኖን ካሳረፈ ፈጠራዎች መካከል ይጠቀሳል። በብዙዎች ዘንድ የኑሮ መሰረት፣ የልፋት ውጤት፣ የሰላም ወይም የግጭት መንስኤ ተደርጎ ይወሰዳል። የህዝቦች የኑሮ ደረጃ የሚለካበት መስፈርት ነው። የሀብት አለያም የድህነት መገለጫ ነው። ገንዘብ ዓለምን ይዘውራል። ይህንን የወረቀት ገንዘብ ለዓለም በቀዳሚነት ያስተዋወቀች ሀገር ቻይና ትባላለች። ቻይናን ካነሳን አይቀር አንድ ግኝት እንመርቅ። በዓለም የመጀመሪያውን የታተመ መጽሐፍ ወይም ፕሪንት ቡክ ያበረከተችው ቻይና ነች። በኦሎምፒክ ውድድር ታሪክ እንደ አውሮፓውያን አቆጣጠር በ1900 ለመጀመሪያ ጊዜ የወርቅ ሜዳሊያ ያሸነፈችው ሴት እንግሊዛዊቷ ስፖርተኛ ቻርሎቴ ኩፐር ትባላለች። በኦሎምፒክ ላይ በነጠላ ጠረጴዛ ቴኒስ በመከፈል አሸናፊ ሆና የወርቅ ሜዳሊያውን ወስዳለች። የኖቤል ሽልማት በእውቁ የፈጠራ ባለሙያው አልፍሬድ ኖቤል ከተመሰረተበት ዘመን አንስቶ በርካታ ውዝግቦችን ያስተናግዳል። ከሚሰነዘሩት ክሶች መካከልም የጾታ፣ የዘርና የሃይማኖት ልዩነቶች፣ የሽልማቱ አሰጣጥ ፍትሃዊ አለመሆን፣ ሽልማቱ ለሀብታምና ጉልበተኛ ሀገራት ማድላቱና በዓለም ላይ ሽልማቱን ማግኘት ሲገባቸው ያላገኙ ሊቃውንት መኖራቸውን የሚሉት ይጠቀሳሉ። ለማንኛውም በኖቤል ሽልማት በርካታ ዘመናት ውስጥ የመጀመሪያዋ ኖቤል ሽልማትን ያገኘችው ሙስሊም ሴት ሽሪን ኢባዲ ስትሆን ዘመኑም እንደ አውሮፓውያን አቆጣጠር 2003 ነው። ዓለማችን የምትመራው በወንዶች ወይስ በሴቶች? መልሱን ለእናንተ በመተው በዓለማችን የመጀመሪያውንና ስሪማቦ ባንድራኬ የተባለችውን ሴት ጠቅላይ ሚኒስትር በ1960 ዘመን ያስተዋወቀችን ሀገር ስሪላንካ ናት። የመጀመሪያዋ ሴት ፕሬዝዳንት ደግሞ ማሪያ ስቴላ ፔሮን ትባላለች። በአዲስ የፈጠራ ግኝቶች ዙሪያ በቅርብ የምናውቃቸው ነገር ግን የግኝቱን ባለቤቶች ያላስተዋልናቸው ሰዎች ይኖራሉ። እንደ አውሮፓውያን አቆጣጠር በ1947 AK-47 የተባለው ክላሽንኮቭ መሳሪያ የተፈለሰፈው በሩሲያዊው መካኒክ ሚካኤል
ክላሽንኮቭ ሲሆን በ1926 ወደ ህዋ የሚወስደው ሮኬት በሮበርት ጉዲጋርድ እንዲሁም በ1867 ዳይናማይት የተባለው ፈንጅ ደግሞ በስዊድናዊው አልፍሬድ ኖቤል ተፈልስፈዋል። በዓለም ከሚገኙ 7ቱ አህጉራት ብሎም በአፍሪካ ቀደምት የሰው ዘር መገኛ መሆኗን በአስደናቂ የአርኪኦሎጂ ምርምር ውጤት ያረጋገጠችው ሀገር ኢትዮጵያ ናት። እንደ አውሮፓውያን አቆጣጠር በኖቬምበር 24 1974 በኢትዮጵያ ሀገር በአፋር ክልል ውስጥ አንድ ለዓለም አዲስ ክስተት የሆነ ግኝት ተበሰረ። በርካታ ዝነኛ የዓለም ሚዲያዎች አይንና ቀልባቸው በዚች ታሪካዊ ሀገር ላይ አረፈ። ፓሊዮ አንትሮፖሎጂስት በሆኑት ዶናልድ ጆንሰን እና ቶም ግሬይ በተመራው የምርምር ቡድን አማካኝነት በርካታ ጥናቶች የተካሄዱበት ልፋት በስተመጨረሻ አንዳች የሰው ዘር ግኝትን የሚመሰክር ውጤት አበረከተ። በአፋር ሀደራ በተባለች ቦታ ላይ 3.2 ሚሊዮን ዓመታትን ያስቆጠረች የሰው ልጅ ቅሪተ አካል ተገኘች። ይህቺ ስመ ብዙ ግኝት ሉሲ ትባላለች። በሀገረኛ መጠሪያዋ ድንቅነሽ፣ በቅሪተ አካል ሳይንሳዊ ስያሜዋ ደግሞ አውስትራሎፒቴክስ አፋሬንሲስ ትባላለች። ሉሲ በአጠቃላይ ከመሬት ተቆፍሮ የተገኘው 40 ከመቶ ቅሪተ አካሏ ብቻ ነው። ይህ የዓለም አስደናቂ ግኝት በክብር መዝገብ ላይ ከመስፈሩ ባሻገር እንደ ሉሲ ቅሪተ አካል በመላው ዓለም እየዞረ በህዝቦች የተጎበኘ አንዳች ግኝት የለም። የዓለምና በተለይ የኢትዮጵያ ህዝብ ይህንን ግኝት ጎብኝቶ ሳያጣጥም በድጋሚ በዚች ሀገር ላይ ሌላ የቅሪተ አካል መገኘቱ ተገልጿል። እንደ አውሮፓውያን አቆጣጠር በዲሴምበር 2000 የሉሲ ታላቅ የሆነችውና ሰላም የተሰኘችው ሴት ቅሪተ አካል ተገኘች። ሰላም የተባለችው ቅሪተ አካል 3.3 ሚሊዮን ዓመታትን ያስቆጠረች ሲሆን የሉሲ በ100 ሺህ ዓመታት ታላቋ ነች። ሰላም በአፋር ዲኪካ በተባለች ቦታ የተገኘች ሲሆን የዚህ አስደናቂ ግኝት ባለቤት ደግሞ ኢትዮጵያዊ ነው። ኢትዮጵያዊው ፓሊዮ አንትሮፖሎጂስት ዶክተር ዘርሰናይ ዓለምሰገድ ለበርካታ ዓመታት በአፋር ክልል ደቂካ በምትባል ቦታ ከፍተኛ ምርምሮችን በማድረግ ለዓለምና ለሀገራቸው ኢትዮጵያ ሰላም የተባለችውንና 3.3 ሚሊዮን ዓመታት ያስቆጠረችውን ቅሪተ አካል አግኝቷል። ዶክተር ዘርሰናይ ፓሊዮ አንትሮፖሎጂስት ከመሆናቸው በተጨማሪ በተደራቢ ሙያቸው አንትሮፖሎጂ ናቸው። ዶክተር ዘርሰናይ በሀገራቸው አዲስ አበባ ዩኒቨርሲቲ ከማገልገላቸው በተጨማሪ በዓለም ዝነኛ በሆኑት በፓሪስና በቺካጎ ዩኒቨርሲቲ በመስራት ዝናን አትርፈዋል። እንደ አውሮፓውያን አቆጣጠር በ2021 በአሜሪካ የጥበባና ሳይንስ አካዳሚ የተመረጡ ሲሆን በፈረንሳይ ሞናኮ የሳይንስ ክህሎት አካዳሚ እንዲሁም በቺካጎ ዩኒቨርሲቲ አባል እንዲሆኑ ተደርገዋል። ኢትዮጵያ ከነበራት እልፍ ታሪክና ስልጣኔ ባሻገር የሰው ዘር መገኛ መሆኗን በተግባር ስላስመሰከሩልን ተመራማሪዎች ምስጋናችን ይድረስ። የዛሬውን አበቃን።